ሰላም እንዴት ናችሁልኝ የቻናሌ ቤተሰቦች፣ ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ምዕራፍ 5 ላይ ስለ ተጓዳኝ አንግል፣ ጀርባ አንግል፣ ጉርብት አንግል እና ፍርቅ አንግል እንከልሳለን ማለት ነው። ያልገባችሁ ነገር ካለ ዛሬ በደንብ አድርጌ እከልስላችኋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። እሺ የመጀመሪያው ጉርብት አንግል ነው። ጉርብት አንግል ማለት አንድ የጋራ መለያያና አንድ የጋራ ጎን ብቻ ያላቸው ነገር ግን የጋራ ውስጣዊ ነጥብ የሌላቸው ሁለት አንግሎች ጉርብት አንግል ይባላሉ። አንድ የጋራ መለያያ ነጥብና አንድ የጋራ ጎን ብቻ ያላቸው ነገር ግን የጋራ ውስጣዊ ነጥብ የሌላቸው ሁለት አንግሎች ጉርብት አንግሎች ይባላሉ። ታዲያ ሁለት አንግሎች ጉርብት አንግል የምንላቸው አንድ የጋራ ነጥብ ወይም ደግሞ አንድ መነሻ ነጥብ ማለት ነው። የጋራ የሆነ መነሻ ነጥብ ሲኖራቸው እንደዚሁም ደግሞ አንድ የጋራ ጎን ካላቸው እነዚህ ሁለት አንግሎች ጉርብት አንግሎች ይባላሉ። ለምሳሌ እዚህ ጋር ምስል 5.3 ላይ ሁለት አንግሎች አሉ። አንግል በ እና አንግል ወ ማለት ነው። አንግል በ እና አንግል ወ የተባሉ ሁለት አንግሎች አሉ። ወይም ደግሞ አንግል መሃለ እና አንግል ለሃረ የተባሉ ሁለት አንግሎች አሉ። ወይም ደግሞ የመጀመሪያው አንግል በቀዩ መስመርና በአረንጓዴው መስመር መካከል የሚፈጠረው አንግል ማለት ነው። አንግል ወ ማለት በቀዩ መስመር ወይም ደግሞ በቀዩ ጨረርና በአረንጓዴው ጨረር መካከል የሚፈጠረው አንግል ወ ወይም ደግሞ አንግል መሃለ ሲባል፣ ሁለተኛው አንግል ደግሞ በአረንጓዴውና በሰማያዊ መስመር መካከል የሚፈጠረው አንግል ወይም ደግሞ አንግል በ አለም ደግሞ አንግል ለሃረ ያልነው አንግል ሁለት አንግሎች አሉ ማለት ነው። ታዲያ እነዚህ ሁለቱ አንግሎች አንድ የጋራ የሆነ ወይም ደግሞ አንድ መነሻ ነጥብ አላቸው። ይህ ነጥብ ሀ ማለት ነው። ነጥብ ሀ ምክንያቱም እነዚህ ሁለቱ አንግሎች ሁለቱም ከነጥብ ሀ ስለሚነሱ ደግሞ ነጥብ ሀ ለሁለቱም አንግሎች የጋራ ነጥብ ስለሆነ አንድ የጋራ ነጥብ አላቸው። እንደዚሁም ደግሞ አንድ የጋራ ጎን አላቸው። ይህም ጨረር ሃለ ወይም ደግሞ አረንጓዴው መስመር ለሁለቱም አንግሎች እንደ ጋራ ጎን ያገለግላል። መጀመሪያ ላይ ከቀዩ መስመር ጋር በመሆን አንግል ወ ይመሰርታል። ሁለተኛ ላይ ደግሞ ከሰማያዊ መስመር አንድ ላይ በመሆን አንግል በ ይመሰርታሉ። ስለዚህ አረንጓዴው መስመር ሁለቱ አንግሎች እንዲፈጠሩ ምክንያት ስለሆነ ወይም ደግሞ ለሁለቱ አንግሎች የጋራ ጎን ስለሆነ እነዚህ ሁለት አንግሎች አንድ የጋራ ነጥብ አላቸው፣ ነጥብ ሀ ማለት ነው። እንደዚሁም ደግሞ አንድ የጋራ ጎን አላቸው፣ ጨረር ሀ ለ ወይም ደግሞ አረንጓዴው ጨረር። ስለዚህ አንድ የጋራ ነጥብና አንድ የጋራ ጎን ስላላቸው እነዚህ ሁለቱ አንግሎች አንግል መሃለ ወይም ደግሞ አንግል ወ ከአንግል ለሃረጋ ወይም ደግሞ ከአንግል በጋ ጉርብት አንግል ናቸው ማለት ነው። ሁለተኛው ጀርባ አንግሎች ነው። ጀርባ አንግሎች የምንላቸው ሁለት ቀጥታ መስመሮች ሲቋረጡ የሚመሰርቱት ጉርብት ያልሆኑ አንግሎች ጀርባ አንግሎች ይባላሉ። ሁለት ቀጥታ መስመሮች ሲቋረጡ ወይም ደግሞ ሁለት መስመሮች በሚቋረጡበት ሰዓት አራት አንግሎች ይፈጠራሉ። እነዚህ አራት አንግሎች ሁለቱ ጀርባ አንግል ይሆናሉ። ሁለት ቀጥታ መስመሮች ሲቋረጡ የሚመሰርቱት ጉርብት ያልሆኑ አንግሎች ጀርባ አንግሎች ይባላሉ ይላል። ሁለት አንግሎች ጀርባ አንግሎች ከሆኑ መጠናቸው ሁልጊዜ እኩል ነው። ሁለት አንግሎች ጀርባ አንግሎች ከሆኑ መጠናቸው ሁልጊዜ እኩል ነው። ወይም ደግሞ ሁለቱ አንግሎች ጀርባ አንግሎች ከሆኑ ልኬታቸው ሁልጊዜ እኩል ነው እንደማለት። ለምሳሌ እዚህ ጋር ምስል 5.6 ላይ ሁለት መስመሮች አሉ። መስመር ወተ የተባለና መስመር ዘቀ የተባሉ ሁለት መስመሮች አሉ። ወይም ደግሞ አረንጓዴው መስመር እና ቢጫው መስመር አሉ። እነዚህ ሁለቱ መስመሮች በሚቋረጡበት ሰዓት አራት አንግሎች ይፈጠራሉ። እነዚህ ሁለቱ መስመሮች በነጥብ ጠ ላይ ይቋረጣሉ። በነጥብ ጠ ላይ ሲቋረጡ አራት አንግሎች ይፈጠራሉ። እነዚህ አራት አንግሎች አንግል መ፣ አንግል ሰ፣ አንግል ረ እና አንግል በ አንግል መ፣ አንግል ረ እና አንግል ሰ የተባሉ አራት አንግሎች ይፈጠራሉ። ወይም ደግሞ አንግል ዘጠተ
አንግል መ ማለት ነው። አንግል ተጠቀ አንግል ረ ማለት ነው። አንግል ቀጠወ አንግል ሰ ማለት ነው። አንግል ወጠዘ አንግል በ ማለት ነው። ስለዚህ 4 አንግሎች ይፈጠራሉ ማለት ነው። ታዲያ ጀርባ ጀርባ አንግል ስንፈልግ አንግል መ ከአንግል ሰ ጋር አንግል መ ከአንግል ሰ ጋር ጀርባ ጀርባ አንግሎች ናቸው። አንግል መ ከአንግል ሰ ጋር ወይም ደግሞ አንግል ዘጠተ ከአንግል ወጠቀ ጋር ማለት ነው። አንግል መ ከአንግል ሰ ጋር ጀርባ ጀርባ አንግሎች ናቸው ማለት ነው። አንግል በ ደግሞ ከአንግል ረ ጋር ሁለቱ ሰማያዊ አንግሎች ማለት ነው። ሁለቱ ሰማያዊ አንግሎች አንግል በ ከአንግል ረ ጋር ጀርባ ጀርባ አንግል ነው። ወይም ደግሞ አንግል ዘጠወ ከአንግል ተጠቀ ጋር ጀርባ ጀርባ አንግሎች ናቸው። ታዲያ ሁለት መስመሮች በሚቋረጡበት ሰዓት ጉርብት ያልሆኑ ሁለት አንግሎች ጀርባ ጀርባ አንግል ይሆናሉ ማለት ነው። ሌላው ፍርቅ አንግሎች ነው። ከዚህ ቀደም በተደጋጋሚ ስለ ፍርቅ አንግል አወርተናል። እዚህ ጋር እንደምታዩት ሁለት መስመሮች አሉ። መስመር ሀ እና መስመር ለ ማለት ነው። እነዚህ ሁለት መስመሮች ትይዩ መስመሮች ናቸው። መስመር መ ደግሞ ቆራጭ መስመር ይባላል። ምክንያቱም ሁለቱ መስመሮች በመንካት ስለሚያልፍ ወይም ደግሞ ሁለቱ መስመሮች በመቁረጥ ስለሚያልፍ ቆራጭ መስመር ይባላል ማለት ነው። ታዲያ እዚህ ጋር 8 አንግሎች ይፈጠራሉ። አንግል 1፣ አንግል 2፣ አንግል 3፣ አንግል 4፣ አንግል 6፣ አንግል 5፣ አንግል 7 እና አንግል 8 የተባሉ 8 አንግሎች ይፈጠራሉ። አራቱ ውጫዊ አንግሎች ናቸው። ከዚህ ቀደም እንደነገርኳችሁ ውጫዊ አንግል የምንላቸው ከሁለቱ ትይዩ መስመሮች ውጭ የሚገኙ ወይም ደግሞ በሁለቱ ትይዩ መስመሮች በላይና በታች የሚገኙ አራቱ አንግሎች ውጫዊ አንግሎች እንላቸዋለን። አንግል 1 እና አንግል 2 እንደዚሁም ደግሞ አንግል 7 እና አንግል 8 ማለት ነው። ወይም ደግሞ አንግል 1፣ አንግል 2፣ አንግል 7 እና አንግል 8 ውጫዊ አንግሎች እንላቸዋለን። ምክንያቱም ከሁለቱ ትይዩ መስመሮች ውጪ ስለሚገኙ ማለት ነው። አራቱ አንግሎች ደግሞ ውስጣዊ አንግሎች እንላቸዋለን። አንግል ደግሞ ማለት በሁለቱ ትይዩ መስመሮች መካከል የሚገኙ ወይም ደግሞ በሁለቱ ትይዩ መስመሮች ውስጥ ስለሚገኙ ውስጣዊ አንግሎች ይባላሉ። እነዚህም አንግል 3፣ አንግል 4፣ አንግል 6 እና አንግል 5 እነዚህ አራቱ ውስጣዊ አንግል ናቸው ማለት ነው። ታዲያ ፍርቅ አንግል ፍርቅ ውጫዊና ፍርቅ ውስጣዊ እያልን በሁለት እንከፍላቸዋለን። ፍርቅ አንግሎች ፍርቅ ውጫዊና ፍርቅ ውስጣዊ ማለት ነው። ፍርቅ ውጫዊ የምንላቸው በውጫዊ አንግሎች የሚፈጠሩ ፍርቅ አንግሎች ሲሆኑ ፍርቅ ውስጣዊ አንግሎች ደግሞ የምንላቸው በውስጣዊ አንግሎች ብቻ የሚፈጠሩ ፍርቅ አንግሎች ናቸው። ታዲያ ፍርቅ አንግሎች ስንመሰርት ከዚህ ቀደም እንደነገርኳችሁ 3 መስፈርት ሊያሟሉ ይገባል። ሁለት አንግሎች ፍርቅ አንግል ናቸው ካልን 3 መስፈርት ሊያሟሉ ይገባል። የመጀመሪያው መስፈርት ሁለቱ አንግሎች ፍርቅ አንግል ለመባል ሁለቱም ወይ ውስጣዊ አሊያም ደግሞ ውጫዊ አንግል መሆን ይኖርባቸዋል። የመጀመሪያው መስፈርት ነው። ምክንያቱም አንደኛው ውጫዊ አንደኛው ውስጣዊ ከሆነ ፍርቅ አንግል ሊባል አይችልም። ስለዚህ ሁለቱም አንግሎች ወይ ውጫዊ አንግል አሊያም ደግሞ ውስጣዊ አንግል መሆን ይኖርባቸዋል ማለት ነው። ሁለተኛው መስፈርት ሁለት አንግሎች ፍርቅ አንግል ለመባል በቆራጭ መስመር በተቃራኒ ጎን ሊገኙ ይገባል። ይህ ማለት አንደኛው በግራ በኩል ከሆነ አንደኛው ደግሞ በቀኝ በኩል መሆን ይኖርበታል ማለት ነው። ሌላው ሁለት አንግሎች ፍርቅ አንግል ለመባል በጭራሽ ጉርብት አንግል መሆን የለባቸውም። በጭራሽ ጉርብት አንግል መሆን የለባቸውም። ታዲያ እነዚህ 3 መስፈርት የሚያሟሉ ከሆነ ሁለት አንግሎች ፍርቅ ውጫዊ አሊያም ደግሞ ፍርቅ ውስጣዊ አንግል ይሆናሉ ማለት ነው። የመጀመሪያው ፍርቅ አንግሎች ፍርቅ ውጫዊ አንግሎች ማለት ነው። አንግል 1 ከአንግል 8 ጋር፣ አንግል 2 ከአንግል 7 ጋር፣ አንግል 1 ከአንግል 8 ጋር፣ አንግል 2 ደግሞ ከአንግል 7 ጋር ፍርቅ ውጫዊ አንግል ናቸው። ምክንያቱም አንግል 1 እና አንግል 2 አንግል 1 እና አንግል 8 ሁለቱም ውጫዊ አንግል ናቸው። እንደዚሁም ደግሞ በቆራጭ መስመር በተቃራኒ ጎን ይገኛሉ። እንደዚሁም ደግሞ እነዚህ ሁለት አንግሎች በጭራሽ ጉርብት አንግል አይደሉም። እንደዚሁም ደግሞ አንግል 2 እና አንግል 7 ሁለቱም ውጫዊ አንግል ናቸው። እንደዚሁም ደግሞ በቆራጭ መስመር በተቃራኒ ጎን ይገኛሉ። እንደዚሁም ደግሞ በጭራሽ ጉርብት አንግል አይደሉም። ስለዚህ አንግል 1 ከአንግል 8 ጋር፣ አንግል 2 ደግሞ ከአንግል 7 ጋር ፍርቅ ውጫዊ አንግል እንላቸዋለን ማለት ነው። ፍርቅ ውስጣዊ አንግል ደግሞ ስንፈልግ አንግል 4 ከአንግል 6 ጋር፣ አንግል 3 ደግሞ ከአንግል 5 ጋር፣ አንግል 4 ከአንግል 6 ጋር፣ አንግል 3 ደግሞ ከአንግል 5 ጋር። ምክንያቱም አሁን የጠቀስኩላችሁ ጥንጥና አንግሎች ማለትም አንግል 4 ከአንግል 6 ጋር፣
ሁለቱም ውጫዊ አንግል ናቸው። እንደዚሁም ደግሞ በቆራጭ መስመር በተቃራኒ ጎን ይገኛሉ። እንደዚሁም ደግሞ በጭራሽ ጉርብት አንግል አይደሉም። ሌላው አንግል 3 ከአንግል 5 ጋር አሁንም እነዚህ ሁለት አንግሎች ሁለቱም ውስጣዊ አንግል ናቸው። እንደዚሁም ደግሞ በቆራጭ መስመር በተቃራኒ ጎን ይገኛሉ። እንደዚሁም ደግሞ በጭራሽ ጉርብት አንግል አይደሉም። ስለዚህ አንግል 4 ከአንግል 6 ጋር፣ አንግል 3 ደግሞ ከአንግል 5 ጋር ፍርቅ ውስጣዊ አንግል ናቸው ማለት ነው። ስለዚህ አንግል 1 ከአንግል 8 ጋር፣ አንግል 2 ከአንግል 7 ጋር ፍርቅ ውጫዊ አንግል ሲሆኑ አንግል 3 ከአንግል 5 ጋር፣ አንግል 4 ደግሞ ከአንግል 6 ጋር ፍርቅ ውስጣዊ ፍርቅ ውስጣዊ አንግል ናቸው ማለት ነው። ስለዚህ በአጠቃላይ አራቱ ጥንድ ፍርቅ አንግሎች እነዚህን ይመስላሉ። ታዲያ አሁን የጠቀስናቸው አራቱ ጥንድ አንግሎች ልክክ ወይም ደግሞ ተጋጣሚ አለም ደግሞ የአንግል ልኬታቸው እኩል ናቸው ማለት ነው። ማለትም የአንግል 1 እና የአንግል 8፣ የአንግል 2 እና የአንግል 7፣ የአንግል 3 እና የአንግል 5፣ የአንግል 4 እና የአንግል 6 አንግል የአንግል ልኬታቸው ሁልጊዜም እኩል ነው ማለት ነው። በአጠቃላይ ስለ ፍርቅ አንግል ይህን ይመስላል። ከዚህ ቀደም 2 ቪዲዮ ሰርቻለሁኝ፣ እዛ ሄዳችሁ ማየት ትችላላችሁ። የመጨረሻው ተጓዳኝ አንግል ነው። በተደጋጋሚ ስለ ተጓዳኝ አንግል አልገባንም ከልስልን እያላችሁ ነበርና ተጓዳኝ አንግል ማለት ተጓዳኝ አንግሎች የሚባሉት ሁለት መስመሮች በቆራጭ መስመር ሲቋረጡ በቆራጭ መስመሩ በተመሳሳይ ጎን የሚገኙ ጉርብት ያልሆኑ ውጫዊና ውስጣዊ አንግሎች ናቸው ይላል። ስለዚህ አሁንም ምስል 5.18 ይጠቀማሉ ማለት ነው። ስለዚህ እዚህ ጋር ሁለት መስመሮች አሉ፣ ቅድም እንደነገርኳችሁ መስመር ሀ እና መስመር ለ ማለት ነው። እነዚህ ሁለቱ መስመሮች ትይዩ መስመር ናቸው። እንደዚሁም ደግሞ መስመር ማ አለ፣ መስመር ማ ደግሞ ቆራጭ መስመር ነው። ስለዚህ ተጓዳኝ አንግል የምንላቸው በቆራጭ መስመር በተመሳሳይ ጎን የሚገኙ ይህ ማለት ስለዚህ ተጓዳኝ አንግል የምንላቸው በቆራጭ መስመር በተመሳሳይ ጎን የሚገኙ አንግሎች የሚፈጥሩት ጥንድ አንግሎች ማለት ነው። ማለትም አንግል 1፣ አንግል 3፣ አንግል 6 እና አንግል 7 በቆራጭ መስመር በግራ በኩል ይገኛሉ። አንግል 2፣ አንግል 4፣ አንግል 5 እና አንግል 8 ደግሞ በቆራጭ መስመር በቀኝ በኩል ይገኛሉ። ስለዚህ አሁን ተጓዳኝ አንግል የሚፈጥሩት በተመሳሳይ ጎን የሚገኙ ወይም ደግሞ በቆራጭ መስመር በተመሳሳይ ጎን የሚገኙ አንግሎች ብቻ ናቸው ተጓዳኝ አንግሎች ሊፈጥሩ የሚችሉ። ስለዚህ የመጀመሪያው ተጓዳኝ አንግል የሚፈጠረው በአንግል 1፣ በአንግል 3፣ በአንግል 6 እና በአንግል 7 መካከል ይሆናል ማለት ነው። ሁለተኛው ቀጥለን ደግሞ ተጓዳኝ አንግል የሚፈጥሩት አንግል 2፣ አንግል 4፣ አንግል 5 እና አንግል 8 ይሆናሉ ማለት ነው። ስለዚህ ሁለተኛው መስፈርት ሁለቱ አንግሎች በቆራጭ መስመር በተመሳሳይ ጎን ከተገኙ፣ ሁለተኛው መስፈርት ደግሞ በአንደኛው አንግል ውስጣዊ አንደኛው አንግል ደግሞ ውጫዊ መሆን አለባቸው። አንደኛው አንግል ውስጣዊ አንደኛው አንግል ደግሞ ውጫዊ መሆን አለባቸው። ስለዚህ አሁን እዚህ ጋር አንግል 3 እና አንግል 6 ውስጣዊ ናቸው። አንግል 1 እና አንግል 7 ውጫዊ ናቸው። ስለዚህ አንግል 3 እና አንግል 6 በጭራሽ ተጓዳኝ አንግል መሆን አይችሉም፣ ምክንያቱም ሁለቱም ውስጣዊ ናቸው። እንደዚሁም ደግሞ አንግል 1 ከአንግል 7 ጋር ተጓዳኝ መሆን አይችልም፣ ምክንያቱም ሁለቱም ውጫዊ ስለሆኑ። ስለዚህ አንደኛው ውጫዊ አንደኛው ውስጣዊ መሆን አለባቸው ማለት ነው። ሌላው ሁለቱ አንግሎች በጭራሽ ጉርብት አንግል መሆን የለባቸውም። ስለዚህ አንግል 1 ከአንግል 3 ጋር ተጓዳኝ አንግል መሆን አይችልም፣ ምክንያቱም ጉርብት አንግል ስለሆኑ ማለት ነው። ሁለተኛው አንግል 6 ከአንግል 7 ጋር ተጓዳኝ አንግል መሆን አይችልም፣ ምክንያቱም ሁለቱም ጉርብት አንግል ስለሆኑ። ስለዚህ መጀመሪያው ተጓዳኝ አንግል የምንላቸው ጥንድ አንግሎች አንግል 1 ከአንግል 6 ጋር አንግል 1 ከአንግል 6 ጋር ምክንያቱም በቆራጭ መስመር በተመሳሳይ በኩል ይገኛሉ። እንደዚሁም ደግሞ ጉርብት አንግል አይደሉም። እንደዚሁም ደግሞ ሶስተኛው መስፈርት አንደኛው ውጫዊ ነው አንግል 1፣ አንደኛው ደግሞ ውስጣዊ ነው አንግል 6። ስለዚህ እነዚህ ሶስቱ መስፈርት ስለሚያሟሉ አንግል 1 ከአንግል 6 ጋር ተጓዳኝ አንግል ናቸው። ሁለተኛው ጥንድ ተጓዳኝ አንግሎች አንግል 3 ከአንግል 7 ጋር አንግል 3 ከአንግል 7 ጋር ምክንያቱም እነዚህ ሁለቱ አንግሎች በቆራጭ መስመር በተመሳሳይ ጎን ይገኛሉ። የመጀመሪያ መስፈርት ነው። ሁለተኛው መስፈርት ጉርብት አንግል አይደሉም። ሁለተኛው መስፈርት ያሟላሉ። ሶስተኛው መስፈርት ደግሞ አንደኛው ውጫዊ አንደኛው ውስጣዊ ናቸው። ስለዚህ አንግል 3 ከአንግል 7 ጋር ተጓዳኝ አንግል መሆን ይችላል። ስለዚህ በቆራጭ መስመር በግራ በኩል የሚገኙ ሁለት ጥንድ
ተጓዳኝ አንግሎች አገኘን ማለት ነው። አሁን ደግሞ በቆራጭ መስመር በቀኝ በኩል የሚገኙ አራቱ አንግሎች ሁለት ጥንድ ተጓዳኝ አንግሎች እንፈጥራለን ማለት ነው። አሁንም በጭራሽ ጉርብት አንግል መሆን የለባቸውም። እንደዚሁም ደግሞ አንደኛው ውጫዊ አንደኛው ውስጣዊ መሆን ይኖርባቸዋል። ስለዚህ አንግል 2 እና አንግል 8 ተጓዳኝ አንግል መሆን አይችሉም፣ ምክንያቱም ሁለቱም ውጫዊ ስለሆኑ። እንደዚሁም ደግሞ አንግል 4 እና አንግል 5 ተጓዳኝ መሆን አይችሉም፣ ምክንያቱም ሁለቱም ውስጣዊ ስለሆኑ ማለት ነው። የመጀመሪያው መስፈርት ያሟሉም። ሁለተኛው አንግል 2 ከአንግል 4 ጋር ተጓዳኝ መሆን አይችልም፣ ምክንያቱም ጉርብት አንግል ናቸው። እንደዚሁም ደግሞ አንግል 5 ከአንግል 8 ጋር ተጓዳኝ መሆን አይችልም፣ ምክንያቱም ጉርብት አንግል ስለሆኑ። ስለዚህ የመጀመሪያው አንግል 2 ከአንግል 5 ጋር አንግል 2 ከአንግል 5 ጋር፣ ምክንያቱም ሁለቱ አንግሎች በቆራጭ መስመር በተመሳሳይ ጎን ይገኛሉ። የመጀመሪያው መስፈርት። ሁለቱ አንግሎች በጭራሽ ጉርብት አንግል አይደሉም፣ ሁለተኛው መስፈርት። ሶስተኛው መስፈርት ደግሞ አንደኛው ውጫዊ አንደኛው ውስጣዊ ናቸው። ስለዚህ አንግል 2 ከአንግል 5 ጋር ተጓዳኝ አንግል ናቸው። ሌላው አንግል 4 ከአንግል 8 ጋር፣ ምክንያቱም በቆራጭ መስመር በተመሳሳይ ጎን ይገኛሉ። የመጀመሪያ መስፈርት ነው። ሁለተኛው መስፈርት በጭራሽ ጉርብት አንግል አይደሉም፣ ሁለተኛው መስፈርት። ሶስተኛው መስፈርት ደግሞ አንደኛው ውጫዊ አንደኛው ውስጣዊ። ስለዚህ እነዚህ ሶስት መስፈርት የሚያሟሉ ከሆነ ማለትም በቆራጭ መስመር በተመሳሳይ ጎን የሚገኙ ከሆነ እንደዚሁም ደግሞ ጉርብት አንግል ካልሆኑ የመጨረሻው ደግሞ አንደኛው ውጫዊ አንደኛው ውስጣዊ ከሆኑ ተጓዳኝ አንግል መሆን ይችላሉ። ስለዚህ አንግል 1 ከአንግል 6፣ አንግል 3 ከአንግል 7፣ አንግል 2 ከአንግል 5፣ አንግል 4 ከአንግል 8 ተጓዳኝ አንግል ናቸው ማለት ነው። እነዚህ ጥንድ አንግሎች ልክክ ወይም ተጋጣሚ ናቸው ማለት ነው። በአጠቃላይ የዛሬ ቪዲዮአችን ይህንን ይመስል ነበረ። ያልገባችሁ ነገር ካለ ኮሜንት ጻፉልኝ፣ ተጨማሪ ቪዲዮ ሰራላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።